የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳን። አንድ መሐላውን ላንብብላችሁ። ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል። መሐላውን ቁጠሩልኝ። አላህ የማለበት መሐላ ነው። ወሸምሲ ወዱሃሃ፣ በፀሐይ በብርሃኗ እምላለሁ አለ አላህ። ወልቀመሪ ኢዛ ተላሃ፣ በጨረቃም ፀሐይም በተከተለሽ ጊዜ እየማለ ነው አላህ። ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን? ወነሃሪ ኢዛ ጀላሃ፣ በቀንም በብርሃኑ በተገለጠም ጊዜ በሱም እምላለሁ አለ። ዋዋውል ቀሰም ነው እዚህ ጋር የምታዩት። ወለይሊ ኢዛ የኽሻሃ፣ በሌሊትም በጨለማው በሸፈናት ጊዜ በሱም እምላለሁ። ስንት ቆጠራችሁ? 4። ወሰማኢ ወማ በናሃ፣ በሰማይም በገነባትም እምላለሁ አለ። ወልአርዲ ወማ ጠሓሃ፣ በመሬትም ባነጠፋትም እምላለሁ አለ። ስንት ቆጠራችሁ? ይሄ ሁሉ መሐላ ለምንድን? ቀጠለ አላሁንም እየማለ ነው። ጀዋቡል ቀሰሙ እናየዋለን። ወነፍሲን ወማ ሰዋሃ፣ በነፍስም ባስተካከላት እምላለሁ አለ። ፈአልሃመሃ ፉጁረሃ ወተቅዋሃ፣ ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለሁ አለ። ይህ ሁሉ መሐላ ነው። ከዛ ጀዋቡል ቀሰም አመጣ። የመሐላውን ውጤት አላህ አመጣው። ቀድ አፍላሃ መን ዘካሃ ወቀድ ኻበ መን ደሳሃ። ቀድ አፍላሃ፣ ስኬታማ ሆናል አላህ። መን ዘካሃ፣ ያጸዳት ሰው። ርዕሱ የተያዘው ከዚህ ነው። ቀድ አፍላሃ መን ዘካሃ፣ እሷን ያጸዳት ከኩራት ከሪያ ከህዩልኝ በራስ ከመገረም ሌሎችን ከመሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠራል አላህ። ወቀድ ኻብ፣ ከሰረ ጠፋ፣ መን ደሳሃ፣ በወንጀል ያጠባት ሰው በመመቀኘት በይልኝ በኩራት ያበላሻት ሰው ከሰራል አላህ። ይህን ሁሉ መሐላ እያችሁ ለውስጥ ጽዳት የተደረገ መሐላ። ቁርአን ውስጥ በዚህ መልኩ መሐላን አናገኝ። በተፈጥሮ ሁሉ ነው አላህ የማለ። ከሰማይ ወጣ፣ ምድር ላይ መጣ፣ በጨረቃ ገባ፣ ወደ ፀሐይ ወረደ። ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል። አላህ ውስጣችን ያጽዳልን።